እስኪ ዛሬ ደግሞ በቶዮታ ላንድ ክሩዘር ተሽከርካሪዎች ላይ ተገጥሞ የሚገኘው የ1VD FTV ኢንጂን ወይ ደግሞ የV8 ኢንጂን ምን አይነት ስፔሲፊኬሽን እንዳለው በየትኞቹ ተሽከርካሪዎች ላይ ተገጥሞ እንደሚገኝና የፊል ኮንሰፕሽኑ እናያለን። ላይክ፣ ፎሎ፣ ሰብስክራይብ፣ ሼር፣ ኮፒ ሊንክ እና ሪፖስት እያደረጋችሁ አብራችን ቆዩ። እነዚህ የ1VD FTV ኢንጂኖች አብዛኛውን የቶዮታና የሌክሰስ ተሽከርካሪዎች ላይ የሚገኙ ሲሆን ባለ 4.5 ሊትር 32 ቫልቭ ያላቸው ዱዋል ኦቨርሄድ ካምሻፍት የV8 ኢንጂን ሲሆኑ እነዚህ ሞተሮች ኮመን ሬል ዳይሬክት ኢንጀክሽን ፊውል ሲስተም እና ቫሪያብል ጂኦሜትሪ ቱርቦ ቻርጂንግ ሲስተም የሚጠቀሙ ሲሆኑ እንደ አውሮፓውያን ዘመን አቆጣጠር ከ2007 ጀምሮ እስካሁን ድረስ እየተመረቱ የሚገኙ ባለ ኢንተርኩለር የሞተር አይነቶች ናቸው። እነዚህ ሞተሮች ዲስፕሌስመንታቸው 4461 ሲሲ ወይ ደግሞ 4.5 ሊትር ሲሆን አቀማመጣቸውን ባለ 90 ዲግሪ ቪ ሼፕ ባለ 8 ሲሊንደር 32 ቫልቭ ያላቸው ዱዋል ኦቨርሄድ ካምሻፍት ወይ ደግሞ 4 ካምሻፍት ያላቸው የሚጠቀሙት የነዳጅ አይነት ናፍጣ የፊውል ሲስተማቸው ኮመን ሬል ዳይሬክት ኢንጀክሽን ቶዮታ D4D ሲስተም የሚጠቀሙ ሲሆን ሲሊንደር ብሎካቸው ከካስት አይረን ሲሊንደር ሄዳቸው ወይ ደግሞ ቴስታቸው ደግሞ አልሙኒየም ሲሆን ኮምፕሬሽናቸው 16.8 ባንድ ጠቅላላ ክብደታቸው እስከ 372 ኪሎ ግራም ክብደት ያላቸው የሞተር አይነቶች ናቸው። እነዚህ የሞተር አይነቶች በሁለት አይነት አማራጭ ሲኖራቸው የመጀመሪያው ሲንግል ቱርቦ ቫሪያንቱ በ3400 አርፒኤም ላይ 202 ሆርስ ፓወር ወይ ደግሞ 151 ኪሎዋት ማመንጨት የሚችል ሲሆን ከ1200 እስከ 3200 አርፒኤም ላይ 430 ኒውተን ሜትር ኦፍ ቶርክ ጉልበት ማመንጨት የሚችል የሞተር አይነት ነው። እነዚህ የሞተር አይነቶች እንግዲህ ሎወር አውትፑት ይባላሉ። ሁለተኛው ደግሞ ትዊን ቱርቦ ወይ ደግሞ ሁለት ቱርቦ ቻርጀር ያለው የሞተር አይነት ሲሆን ይሄ ሞተር 3400 አርፒኤም ላይ ከ261 እስከ 282 ሆርስ ፓወር ወይም ደግሞ ከ195 እስከ 210 ኪሎዋት ማመንጨት የሚችል ሲሆን ከ1600 እስከ 2800 አርፒኤም ላይ ደግሞ እስከ 650 ኒውተን ሜትር ኦፍ ቶርክ ማመንጨት የሚችል የሞተር አይነት ነው። ይህ ባለ ሁለት ቱርቦ ከሲንግል ቱርቦ የተሻለ ጉልበት ማመንጨት የሚችል የሞተር አይነት ነው። እነዚህ ሞተሮች የፊል ኮንሰፕሽናቸው እንዳነዳዳችን 100 ኪሎ ሜትር ለመንቀሳቀስ እስከ 13 ሊትር ድረስ ሊጠቀሙ ይችላሉ። ይሄ እንግዲህ እንዳነዳዳቸውና እንደ ሞተር አያያዛችን ይወሰናል፣ ግን ፋብሪካው የሚያስቀምጠው ይሄንን ነው። እነዚህ ሞተሮች ተገጥሞባቸው የሚገኙ የተሽከርካሪ አይነቶችን ደግሞ ስናይ እነዚህ ሞተሮች ከፍተኛ ጉልበት ማመንጨት የሚችሉ ኦፍሮድ ተሽከርካሪዎች ላይ ተገጥሞ የሚገኙ ሲሆን የመጀመሪያው ቶዮታ ላንድ ክሩዘር 70 ሲሪስ ከ2007 እስከ 2024 ሲመረቱ የነበሩ ሲሆን እነዚህ ተሽከርካሪዎች ላይ ተገጥሞ የሚገኘው ሲንግል ቱርቦ ቫሪያንቱ ሲሆን ሞዴላቸውም ላንድ ክሩዘር VDJ 76 የዋገን ቦዲ ስታይል ያለው VDJ 78 ትሮፕ ኬሪየር የሚባለውና VDJ 79 ሲንግል ወይ ደግሞ ደብል ጋቢና ያላቸው ተሽከርካሪዎች ላይ እነዚህ ሞተሮች ተገጥሞባቸው ይገኛል። እነዚህ እንግዲህ ሄቪ ዲዩቲ ተሽከርካሪዎች ስለሆኑ እነዚህ ሞተሮች ተገጥሞባቸው ይገኛል። የ1VD FTV ኢንጂን ማለት ነው ወይ ደግሞ የV8 ኢንጂን። ሌላኛው ይሄ ሞተር ተገጥሞበት የሚገኘው ተሽከርካሪ LC200 ወይ ደግሞ ቶዮታ ላንድ ክሩዘር 200 ሲሪስ የሚባሉት ከ2007 እስከ 2001 ሲመረቱ የነበሩ ባለ ትዊን ቱርቦ የተገጠመባቸው ሲሆን ሌላኛው የሞተር ተገጥሞበት የሚገኘው ተሽከርካሪ ደግሞ ሌክሰስ ነው። ሌክሰስ LX 450D የሚባሉት ከ2015 እስከ 2021 ሲመረቱ የነበሩ የተሽከርካሪ አይነቶች ላይ እነዚህ የ1VD FTV ኢንጂኖች ተገጥሞባቸው የሚገኙ የተሽከርካሪ አይነቶች ናቸው። ስለዚህ የቶዮታ የV8 ኢንጂን ወይ ደግሞ 1VD FTV ኢንጂኖች አብዛኛውን ጊዜ ተገጥሞ የሚገኙት የቶዮታና የሌክሰስ ምርቶች ላይ ነው እንጂ ሌሎች ተሽከርካሪዎች ላይ ተገጥሞ አይገኙም። በሌሎች ተሽከርካሪዎች ላይ V8 ኢንጂን ሊኖር ይችላል፣ ግን በሌላ ምርት ነው እንጂ በቶዮታ ሞተር አይደለም ማለት ነው። የነዚህ ሞተሮች ጥንካሬ እንግዲህ በጣም የሚታወቅ ነው። ድክመታቸው ግን የመጀመሪያው ምንድነው? ለጥገና በጣም አስቸጋሪ ናቸው። ኮምፕሌክስ የሆነ ሜካኒዝም ስላላቸው ለጥገና በተወሰነ ደረጃ ያስቸግራሉ። ሌላኛው ደግሞ ንጹህ ናፍጣ ይፈልጋሉ። ከሌሎች ነገሮች ጋር የተቀላቀለና ኳሊቲ የወረደ ናፍጣ የምንጠቀም ከሆነ የፊውል ሲስተሙ ቶሎ ቶሎ እንዲበላሽ ያደርጋል። ከዛ በተጨማሪ እንግዲህ ከፍተኛ የሆነ ክብደት አላቸው። ከ300 ኪሎ ግራም በላይ ክብደት ይኖራቸዋል። ያ እንግዲህ ነዳጅ ፍጆታው እንዲጨምር ያደርጋል። ስለዚህ በቶዮታና በሌክሰስ ተሽከርካሪዎች ላይ ተገጥሞ የሚገኙት የ1VD FTV ኢንጂኖች ፐርፎርማንስ፣ ፊል ኮንሰፕሽን ተገጥሞባቸው የሚገኙት ተሽከርካሪዎች ይሄንን ይመስላል። ዛሬ ያዘጋጀላችሁ ይሄ ነው። አዲስ ከሆናችሁ ፎሎ፣ ሰብስክራይብ አድርጉ። ሀሳብ አስተያየት፣ ጥያቄ ስለ ኮሜንት ሴክሽን ላይ አስቀምጡ። ለሁሉም ይደርስ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ እና ሪፖስት አድርጉ። ጤና ይስጥልኝ።